ታገኛላችሁ ማለት ነው። በተለይ ደግሞ ለሴት ልጅ ለሴት እናት ሲሆን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የሆነ ወጣት ልጅ መጣና ጂሃድ እየመለመሉ እያሉ ወጣቶችን ነቢያችን ሰለላሁ ዐለይሂ ወሰለም ያ ረሱለላህ ኢእዘን ሊ አን ኡጃሂደ ፊ ሰቢሊላህ አላቸው። የአላህ መልእክተኛ ሆይ በአላህ መንገድ ላይ ጂሃድ እንዳደርግ ትግል እንዳደርግ ይፍቱልኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይህ ወጣት ልጅ አንድ ብቻ እንዳለች ያውቃል። ያ ማለት እርሱ ብቻ ነው ልጇ ብቻ ልጇ። ስለዚህ ጂሃድ ላይ ሂዶ እንዳይሞትባት ፈለገች እንዳይሞትባት ፈለጉ። ነቢያችን ሰለላሁ ዐለይሂ ወሰለም አለከ ዋሊዳ አሉት። ይሄ ነቢይነታቸው ማረጋገጫ ነው። አንድ ነቢይ እዚያ ቦታ ሳይገኝ በፊት ስለተደበቀ ስለ ሩቅ ነገር ማወቁ ይህ የነቢይነቱ ማረጋገጫ ነው። እዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ልጅ ምን አሉት? አለከ ዋሊዳ አሉት። ለአንተ ለመሆኑ እናት አለችህን አሉት። እናት አለችህን አሉት። እዚያ በኋላ ምን አለ? ነዓም አላቸው። አሁን እናት አለችኝ አለ። እርጅዕ አሉት። ሂድና ተመለስ ወጃሂድ ፊሃ አሉት። አው ቡር ፊሃ ያኒ ሂድና ለእናትህ ተመልሰህ መልካም ሆነላት በጎ አደላት። ወልዘም ቀደመይሃ እግሯንም አጥብቀህ ያዝ። ይሄ ኪናያ ይባላል። ኪናያ ንግግር ነው። እግሯን አጥብቀህ ያዝ ማለት ሂድና እግሯን ያዝ ለማለት ሳይሆን ከስሯ ሁነህ አገልግላት ማለት ነው። ታዲያ ምን ዋጋ አለህ አሉት። ፈኢነ አልጀነተ ተሕተ አቅዳሚል ኡመሃት አሉት። ገነት ከእናቶች እግር ስር ትገኛለች እና አሉት። ያ ሰላም ያ ሰላም! ለሴት ልጅ ይህን ያክል ክብር የሰጠ ሃይማኖት አለ? ልጅም ሁና የተንከባከባት ገነትን ያገኛል ተብሎ በትዳርም ላይ ሆና ባሏ ከተንከባከባት መልካም ሰው ተደርጎ ከአላህ ዘንድ ይወሰዳል ተብሏል። እናትም ሆና የተንከባከባት ገነትን ያገኛል ተብሏል። ለምን? ሴት ልጅ ትልቅ ቦታና ደረጃ እንድትሰጥ ዘንድ በትውልዱ ዘንድ ሁሉ ማለት ነው። ገብቷቸው ዋጋዋን ገነት ያደረገው እርሷ ትልቅ ዋጋ እንዳላት ስለሚገልጽ ነው። ይህን ከተረዳችሁ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተጠየቁ። አንተ የአላህ መልእክተኛ አሏቸው አንድ አማኞች፣ እንደውችን ዓለም ተመለከታችሁ፣ ከዚህ ዓለም ውብ ነገር ምን አያችሁ? እስኪ ግለጹልን ይችን ዓለም ተባሉ። ይችን ዓለም በጥቅል ሑቢበ ኢለየ ሚን ዱንያኩም ሀዚህ አኒሳ አሉ። ያ ሰላም! እንደው ይችን ዓለም ተመለከትኩላችሁ፣ ከዚህ ዓለም ውብ ነገር ያየሁት እኔ ሴት ልጆችን ነው ብለው ተናገሩ። ሴት ልጅ የዚህ ዓለም ውብ ነገር ተብላ ከነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ተገልጻለች። ሑቢበ ኢለየ ሚን ዱንያኩም ሀዚህ አኒሳ፣ ከዚች ከዓለማችሁ ውድ ነገር ከኔ ዘንድ ሴት ልጆች ናቸው ብለው ተናገሩ። ሌላ ውብ ነገር የለም። ሴት ልጅ ነች ውብ ነገር፣ የዚህ ዓለም ውብ ነገር ብለው ገልጸዋል። ሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተክረሁል በናት ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። አደራ ሴት ልጆችን አትጥሉ፣ እነርሱ ውድ ፍጥረቶች ናቸውና ብለውላቸዋል። ጋሊ ታውቃላችሁ? አረብ ሀገር የምትኖሩ ውድ ማለት ነው። በጣም ውድ ነገርን አረቦች ሀዛ ጋሊ ይላሉ። ይሄ በጣም ውድ እኮ ነው ይላሉ። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዚህ ዓለም ውድ ነገር ሴት ልጅ ነች ብለው ተናግረዋል። ፈኢነሁነ ልሙእኒሳቱ ልጋሊያት፣ እነርሱ ሴቶች ውድ ፍጥረቶች ናቸውና አትጥሏቸው አደራ ሴቶችን ብለው ተናግረዋል። ይህን ይመስላል ወገናችን። አሰላሙ አለይኩም። ሰላም ረመቱላ። አንድ ሶስት ጥያቄ ነገር ነበረችኝ። ያው እንዲገባኝ ተራ ተራ ብታስረዳኝ ደስ ይለኛል። ከሰሞኑ ጋር በተያያዘ ነው። ሼክ ዑሰይሚን ረሂመሁላህ ስለ 9ኛዋ ቀን አረፋ ጾም እየተናገሩ ስለ እሱ አይደለም እየተናገሩ ያሉት፣ ስለ ጾሟ ሰምቼ ነበረ። እሷን የጾመ ሰው የሚመጣው 1 ዓመትና ያለፈው 1 ዓመት ወንጀል ይስተሰርይለታል ሲባል ሰማለሁ። ከዛ ሼክ ሳሊህ ዑሰይሚን ደግሞ በሰጡት ፈትዋ ሰማ ሁሉም ሀዲስ የፊት ለፊት ወንጀል ይስተሰርያል ብሎ የመጣ ሁሉም ሀዲስ ደይፍ ነው የሚል ስህተት ነው። እንዲህ ብሎ የተናገረ ካለው ነበረ። ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አረፋን ከዛም የጾመ ሰው የወደፊቱ ኃጢአት ይማርለታል ብሎ ተናግረዋል። እንዴት ነው የምታውቀው? እንዴት ነው ልክ የምታውቀው? ልክን አውቀዋለሁ እኮ እኔ እኮ አንተ ጋር ስንት ዓመታችን አረጀን አብረን። እኔ 3 ልጆች ልጅ አንተ ሳትወልድ አይሻ
ይህን ከተቻለው አውጣው መጀመሪያ አሪፍ ልብስ ናት። ምርጥ ልብስ ናት። ወላሂ ጥቁር ልብስ ነው የምወደው። ሀዘነኛ ወላሂ እሱ ነው። ያ ሰላም ያ ሰላም ያ ሰላም። እሺ ሌላኛ ጥያቄ ምን ነበር? ሁለተኛ ጥያቄ ሱቅ ሳል ያልፋ አውዛን ፈትዋ ሲሰጡ ሰምቼ ተክቢር አልጀማዓ ቢድዓ ነው ምናምን። ትክክል ናቸው። ትክክል ናቸው። ተክቢር አልጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ የሆነ ሐዲስን ተናግረዋል። ሲያም የውም የዓረፋ የክፍሩ ሰነት ልማዲያ ወልአቲያ ብለዋል። የዓረፋን ቀን መጾም ያለፈንና ወደፊት የሚመጣን ወንጀል ያስብራል ብለዋል። ሶስተኛ ጥያቄ እሱ በአደጋ ሹፌር በአደጋ በየትኛውም አይነት መኪና ተሽከርካሪ መኪና በአደጋ ማለት ነው ሳይፈልግ ነው መችስ የሚገጨው ሰው ቢገል እንዴት ነው በሸሪያ? በአደጋ ሰው ቢገል ነው ያልከው? ጥያቄው ምንድን ነው? ሰው ቢገል ጥያቄው ሹፌር በአደጋ ሳያውቅ ነው መቼስ ሹፌር የሚገጨው። ገጭቶ ቢሞትበት እንዴት ነው እንዴት ይታያል በሸሪያ? እንደ ገዳይ እንደ ኃጢአተኛ ማን ነው? በስህተት የገደለ ሰው እና አውቆ የገደለ ሰው ሁክማቸው በኢስላም ይለያያል። አውቆ የገደለ ሰው እርሱ የገደለ ይገደል የሚለው በእርሱ ላይ ነው የሚሰራው። በስህተት የገደለ ሰው ግን የገደለ ይገደል የሚለው በእርሱ ላይ አይሰራም። ዋሌኩም ሰላም ናቸው። እና በስህተት የገደለ ሰው እንደ ኃጢአተኛ ማን ነው እንደ ገዳይ አይቆጠርም። ግን ለሞተበት ቤተሰብ ካሳ መክፈል አለበት። ለሟች ቤተሰቦች ካሳ ይከፍላል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ስብሐነ ወተዓላ ራሱ በቁርአን ላይ ሲናገርም ብሏል ወማ ካነ ሊሙእሚኒን አን የቅቱለ ሙእሚናን ኢላ ኸጠአ ብሏል። ወመን ቀተለ ሙእሚናን ኸጠአን ፈተሕሪሩ ረቀበትን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ አን የሰደቁ ብሏል። አንድ አማኝ ሌላውን አማኝ በስህተት ካልሆነ በስተቀር ሊገድለው አይገባም ማለት። በስህተት የገደለ ሰው ካሳ ምን ያክል በተባለ 100 ግመል ነው ካሳ። እሺ አንድን ሰው በስህተትም ቢሆን የገደለ ሰው 100 ግመል ነው ካሳ። ስለዚህ አውቆ የገደለ ሰው እና በስህተት የገደለ ሰው እኩል አይደሉም። ያ አውቆ የገደለ ሰው ነው እንደ ገዳይ የሚቆጠረው። ይሄኛው ግን በስህተት ነው፣ ስህተት ላይ ወድቋል። ነገር ግን ለዚያ ለሟች ቤተሰብ ካሳ ይከፍላል። 100 ግመል ይከፍላቸዋል ለእነዚያ ሰዎች ማለት ነው። ይህን ይመስላል። ያለው ሰው ይህ ሰፈር ማን ይባላል? ይህ ሁሉ ከተማ ነው። አንድ ሜትር አድርገው መንዙማ ያለበት ሰፈር ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዋሌኩም ሰላም። አንድ ይህንን ቦታ እንለፍ። ማውን ያንዴ ተቀማ
ኧረ እባካችሁ እኔ ልጠይቅ ነው ከመጣሁ አደርኩ እኮ ገባሁት ውዴ። እሺ ቀጥሉ ጥያቄያችሁን አሁን መቀጠል ትችላላችሁ። ጥያቄ ያለ መቀጠል ይችላል። እሺ ሁሱ እኔ ቅድም ጠይቄ እሺ ጠይቁ። ስለ ሴት ልጅ ጠይቄ ነበረ ቅድም። አሁን ደግሞ ለምሳሌ በሸሪዓ አንድ ሴት ልጅ ወይ አግብታ 20 ዓመት 10 ዓመት ኖረች ወይ በመጨረሻ ወይ አለመግባባት ከተፈጠረ የሆነ መለያየት ደረጃ ከደረሱ በእስልምና ሴት ልጅ አልፈልግም ካለች ባዶ እጇን እንድትወጣ ያዛል። ወንድ ልጅ ደግሞ አልፈልግም ካለ እኩል እንትን እንዲል ያዛል ማለት ነው። ስለዚህ ለምንድን ነው ሴት ልጅ ይሄን እንትን የተደረገባት? ይሄን አመት ለፍታ ይሄን አመት ልጆች አፍርታ ይሄን ብዙ አመት ጉልበቷን ሁሉን ነገሯን ሰውታ እንዴት እንደዚህ በሸሪያ እንዴት እንደዚህ ሊሆን ይችላል? ምክንያቱ ምን እንደሆነ ልነግር ይችላል? የመጀመሪያ ጥያቄ ይሄ ነው። እሺ ልጆች በመጀመሪያ ሴት ልጅን አግብቶ የሚኖር ሰው ካለ በመልካም እንዲያኗኑራት አላህ ስብሐነሁ ወተዓላ አዝዞታል። ፈኢምሳኩም ቢማዕሩፊን አው ተስሪሑን ቢኢሕሳን ይላል። ሴቶችን ስታገቧቸው በመልካም ያዟቸው፣ በመልካም አስተዳድሯቸው፣ ካልሆነላቸው ደግሞ በሰላም ተለዩቸው እያለ አላህ ስብሐነሁ ወተዓላ ተናግሯል። ወዓሽሩሁነ ቢልማዕሩፍ ይላል በሌላ ቦታ ላይ በመልካም ሁኔታ ተኗኗራቸው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ኢስተውሱ ቢኒሳኢ ኸይራ አሉ። አደራ ስለ ሴቶች መልካምን አድርጉ ብለው ቃል በቃል ተናግረዋል። ተቻል ይህ ነው። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም ኸይሩኩም ሊአህሊሂ ብለዋል። ከሁላቸውም በላጩ ለሚስቱ መልካም ሆኖ የተገኘ ነው፣ ለሚስቶቻቸው መልካም ሆናችሁ ተገኙ ብለው ተናግረዋል። ይህ ሁሉ ከታወቀ በሚፋቱ ጊዜ ወደሚለው እንምጣ። በሚፋቱ ጊዜ ፍች ወይ ከባል ነው ወይ ከሚስት ነው ሊሆን የሚችለው። ገብታችኋል? ወይ ከባል ነው ወይ ከሚስት ነው ሊሆን የሚችለው። ባል ሚስቱን ቢፈታ ለሚስቱ ካለው ንብረት ያካፍላት ተብሏል። ታውቃላችሁ አላህ በቁርአን ላይ ሲናገር ወሊልሙጠለቃት መታዕን ቢልማዕሩፍ ይላል። ለተፈቱ ሴቶች ካለው ንብረት ሰውየው በመልካም ባለው መንገድ ሊያካፍላት ሊሰጣት ይገባል ተብሎ ተነግሮላታል። ልጆች ይሰማል አይደል? አይቆራረጥም። ይሰማል አይደል? ይሰማል። እሱ መልካም። ስለዚህ ካለው ንብረት ያካፍላት ብሏል አላህ። እሺ በሚፈታት ጊዜ የሰጣት ጌጣጌጥንስ መመለስ አለባት ወይ? አትመልስም። አንዲት ቅንጣት ራሱ ሊቀበላት አይገባም ብሏል አላህ። የቱ ጋር ከተባለ ሱረቱ ኒሳ ላይ ወኢን አረድቱም እስትብዳለ ዘውጅን መካነ ዘውጅን ወአተይቱም ኢሕዳሁነ ቅንጣራን ፈላ ተእኹዙ ሚንሁ ሸይአ አለ። ሴቶችን አግብታችሁ እነርሱን ፈታችሁ ሌላ ማግባት ብትፈልጉ አደራ ከመጀመሪያ ካገባችኋት ሴቶች የሰጣችኋትን ጌጣጌጥም ቢሆን ንብረትም ቢሆን ቅንጣት ነገር እንዳትቀበሏት ብሎ አላህ ስብሐነሁ ወተዓላ ተናግሮላታል። ሁሉንም ስትት አድርጎ ነው ሊሸኛት የሚገባው። ገብታችኋል አይደል? በቅንጣት ከእርሷ ሊቀበላት አይገባም ብሎ ተናግሯል። ያ ነው። አሁን ደግሞ ፍቹ ከእርሷ እስከሆነ አብረው እየኖሩ እያለች ሴት አልፈልግህም አለች። ስለዚህ አልፈልግም ካለች ፍቹ ከእርሷ ከሆነ የመጣው ለሁለት ይከፈላል። አንደኛ አሳማኝ ምክንያት አግኝታበት ከሆነ የዛኔ ልክ እንደ መጀመሪያው ካለው ንብረት ሊያካፍላት ይገባል። ከሰጣትን ጌጣጌጥ ቅንጣት ሊቀበላት አይገባም። አሳማኝ የሆነ ምክንያት፣ ለምሳሌ አብረው እየኖሩ እያለ ይሄ ሰውዬ በእርሷ ትዳር ላይ ማገጠባት፣ ሌላ ሴት ጋር ዝሙት ሰራባት። በዚህ ጊዜ ይቺ ሴት አሳማኝ የሆነ ምክንያት አግኝታበታለች እና ፍታኝ ማለት ሐቅ አላት። የዛኔ ካለው ንብረትን ተከፍላ ነው የምትሄደው፣ በራሷ ፍች ብትጠይቅም እንኳን ማለት ነው። ልክ እንዲሁ የአምላኩን ትእዛዝ አልፈጽምም አለ፣ በጥቅሉ አልሰግድም አለ፣ አልጾምም አለ። ልክ እንዲሁ የአላህ ስብሐነሁ ወተዓላ ግዴታ ያደረገበትን ነገር አልፈጽምም አለ። ይሄ ሰውዬ ከእርሱ ነው እና ይሄ ነገር የተገኘበት። አሁንም ፍች ጠይቃው ካለው ንብረት ተካፍለው ትሄዳለች። ልክ እንዲሁ ደግሞ የአምላክን ትእዛዝ እንዳትፈጽም እርሷ ላይ ጫና ካደረገ አትሰግጂም፣ አትጾሚም፣ አትሸፈኝም እንዲህ አይነት ነገራቶችን ጫና አድርጎባት ፍች ጠየቀችው።
አሁንም እኩል የመካፈል ከእርሱ ካለው ንብረት ሊያካፍላት ይገባል። ገብታችኋል አይደል? ያ ነው። ሁለተኛው ደግሞ ምንድነው? ከእርሱ ውጭ በእርሱ ትዳር ላይ እርሷ ሌላ ሰው ወደደች። አሁን በደንብ አዳምጪኝ እሺ። በትዳሩ ላይ ሌላ ሰውን ወደደች። ከዚያ በኋላ አሻፈረኝ ብላ የተሻለ ህይወት ከሌላ